ሃማኮም ማለት ነው ሃማኮም ማለት ስፍራው ማለት ነው ቦታው ማለት ነው የኤሎሂም ስም ነው ቦታው እሱ ነው ራሱ ነው ጁዳይዝም ይሄንን ሲያስተምር በታልሙድ ላይ በሚሽና ላይ ይሄንን ሲያስተምር ምንድነው የሚለው ኤሎሂም ወይንም ሃማኮም ተብሎ የተጠራው ቦታው ተብሎ የተጠራው አምላካችን ዓለምን በውስጡ ይዟል እንጂ ዓለም ውስጥ እሱ የለም የሚል እምነት ነው ኤሎሂም ያለው በዓለም ውስጥ አይደለም ዓለም ናት ራሷ እሱ ውስጥ ያለችው ስለዚህ ቦታው እሱ ነው እንጂ ቦታው ዓለም አይደለችም አሜን ለዚህ ነው ሰለሞን መቅደሱን ሰርቶ በጨረሰ ጊዜ ሲጸልይ ለአንተ ምን አይነት ቤት እንሰራለን ሰማያት ይዙ ዘንድ አይችሉም ምን አይነት ቤት ነው ምን እንሰራለን ጀስት የስም መጣሪያ ነው አለ ይሄ ዋው ጳውሎስም ራባይ ሄዶ ሲያስተምር በአቴን ሐዋርያት ሥራ ምዕራፍ 17 ላይ ልዑል የሰው እጅ በሰራው ውስጥ አይኖርም የሰው እጅ የሰራው ነገር እሱን ሊያኖረው አይችልም ለምን እሱ ሃማኮም ነው ራሱ ነው ቦታው እኛ እሱ ውስጥ ነው ያለነው ዓለም እሱ ውስጥ ነው ያለው ዩኒቨርስ እሱ ውስጥ ነው ያለው ስለዚህ በፔሳ ምሽት ለአራቱ ልጆች አንድ አባት ሲያስተምር የሚያስተምረው አምላካችን ሃማኮም ነው ራሱ ቦታው እሱ ነው የሆነ ቦታ አይደለም ተስፋ የምናረጋው በቃ እኛ የሆነ ቦታ ይሰጠናል ብለን ተስፋ እናረጋው ኦሬዲ ቦታው እሱ ነው ስፍራው እሱ ነው